الحمد لله وكفى والصلاة والسلام على سيد المصطفى وعلى آله وصحبه أجمعين. فلا إله إلا الله نفي وإثبات، فلا إله تنفي جميع المعبودات وإلا الله تثبت العبادة لله وحده. فلا إله إلا الله نهاك عن عبادة غير الله وأمرك بتوحيد العبادة لله تعالى. ومحمد رسول الله يأمرك بعبادة الله وطاعته بشريعته التي شرعها برسوله محمد صلى الله عليه وسلم. فتحقيق لا إله إلا الله هو توحيد العبادة لله، وتحقيق محمد رسول الله هو أن لا يعبد الله إلا بما شرع على لسان محمد وعلى لسان رسوله محمد صلى الله عليه وسلم. لا إله إلا الله የሚለው ቃል ስለዚህ ነፍዩን ወኢስባቱን ውድቅ ማድረጊያ ቃልና ማደላደያ ቃላት ከሁለቱ ቃላቶች የተገጣጠመ ነው ማለት ነው። ላኢላሃ የሚለው ታንፊ ውርቅ ታደርጋለህ ጀሚዓል ማዕቡዳት የሚገዙትን ነገር ሁሉ ውርቅ የማይገባው ነው በማለት ውርቅ ታደርጋለህ። ሰውም ይሁን ጂንም ይሁን መልካም ሰውም ይሁን መላእክትንም ይሁን ማንኛውንም መخلوቃትን ሁሉ ቢሻው ዛፍንም ይሁን ይጠቅማል ይጎዳል ብለው የሚገዙትን በቀልባቸው መገዛት ማለት መስገድ ብቻ ሳይሆን በቀልባቸው ይጠቅማል ይጎዳናል ብለው ካዙት ያው ከዒባዳ አይነት ነውና ይሄን ሁሉ የማይገባውን ውርቅ ታደርጋለህ። ነሃከ عن عبادة غير الله ማለት ነው። ከአላህ ውጭ ያለውን ሁሉ መገዛትን ውርቅ በማድረግ ላኢላሃ የሚለው ያዘናል ማለት ነው። ወአመረከ በተቃራኒው ደግሞ ምንን ያዘል بتوحيد العبادة لله ማለት ነው። በአላህን ኢባዳ ብቻ ኢላላህ ሲል ለአላህ ብቻ ኢባዳ ማድረግን ደግሞ ያዘናል ማለት ነው። ወሙሐመድ ረሱሉላህ ሙሐመድም የአላህ ረሱል መላእክተኛ መሆናቸውን ይእምሩ ከነሱም ደግሞ በምን ያዙሃል بعبادة الله ለአላህ ተገዛ ነው። من يطيع الرسول فقد اطاع الله የሚለው ረሱሉ የሚያዙህ አላህን በመገዛት ስለሆነ አላህን እንድትገዛ ነው ሙሐመድ ረሱሉላህ የሚያዙ። ወጧዓቲሂ እሱንም እንድትታዘዘ በሸሪዓቲሂ በህግጋቱ አለቲያች ሸራዓሃ የደነገጓት የሆነች አላህ የደነገጋት የሆነ ቢረሱሊሂ ሙሐመድ ሰለላሁ ዐለይሂ ወሰለም በመላእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም አማካኝነት فتحقيق لا إله إلا الله ስለዚህ لا إله إلا الله የሚለውን ቃል በደንብ አድርጎ ማረጋገጥ ሆሱ توحيد العبادة لله ማለት ነው። ኢባዳ ለአላህ አንድና አንድ ማድረግን ብቻ ኢባዳን መገዛት አይነትን በሙሉ ለአላህና ለአላህ ብቻ ማድረግ ነው። وتحقيق محمد رسول الله ያለውን ቃል ደግሞ ማረጋገጥ ማለት ሆሱ አላ يعبد الله ላይ ይገዛን ኢላ بما شرع በተደነገገው መመሪያ ቢሆን እንጂ አላ ሊሳኒ ረሱሊሂ ሙሐመድ ሰለላሁ ዐለይሂ ወሰለም በነብዩ ቃል ነብዩ ባዘዙት በነብዩ ቃላት ባዘዙት መመሪያዎች ብቻ ሊገዙት እንጂ ከዛ ውጪ ያልታዘዘ መሆኑን ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለው ቃል ያረጋግጥልናል ማለት ነው። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን።